ለቴዲ አፍሮ የሙዚቃ አልበም ግራፊክሱን የሰራው ዳዊት ሰለሞን መታሰሩ ተገለጸ። የግራፊክስ ባለሙያው ዳዊት ሰለሞን በትናንትናው ዕለት መታሰሩ ተሰማ። ለአርቲስት ቴዲ አፍሮ ካሳሁን ኢትዮሪካ ለተሰኘው አዲስ የሙዚቃ አልበም ግራፊክሱን የሰራው ዳዊት ሰለሞን መሆኑን ዶይቼ ቬለ ያገኘው መረጃ ያመለክታል። ከቴዲ አፍሮ ጋር ቅርብ የሥራ ግንኙነት ያላቸው የመረጃ ምንጭ ለዶይቼ ቬለ እንደገለጹት አርቲስት ቴዎድሮስ ካሳሁን ኢትዮሪካ የተሰኘው የሙዚቃ አልበም መውጣቱን ተከትሎ ዳዊትን ጨምሮ የታሰሩ አርቲስት ቅርበት ያላቸው ሰዎች ቁጥር 8 ደርሷል ብለዋል። ዳዊት ጓደኞቹ ጋር በሄደበት አጋጣሚ መያዙን የገለጸልን ስማቸው እንዳይገለጽ የፈለጉት የመረጃ ምንጭ እሱ ከመያዙ በፊት ቤቱ በፖሊስ መፈተሹንም ተናግረዋል። ዳዊት ከግራፊክስ ሙያው ጋር በተያያዘ በዩቲዩብ የሚጫኑ ሙዚቃዎችን ከነግጥማቸው አገጣጥሞ በማዘጋጀት ለሌሎች አርቲስቶችም እንደሚሰራም ለመረዳት ተችሏል። የመረጃ ምንጩ እስካሁን አርቲስት ቴዎድሮስ የደረሰ ነገር እንደሌለም ነው አክለው የገለጹት። ይህ በእንዲህ እንዳለም ከታሰረ 13ኛ ቀኑን ያዘው የቴዲ አፍሮ የቅርብ ጓደኛ አቶ ዮሴፍ ያሴን የጤና ሁኔታ እንደሚያሳስባቸው ቤተሰቦቹ ለመረጃ ምንጩ ገልጸዋል። እስካሁንም ከአቶ ዮሴፍና ከወይዘሮ ማሌት ውጭ ከታሰሩ ፍርድ ቤት የቀረበ እንደሌለም ዶይቼ ቬለ ለመረዳት ችሏል። ዶይቼ ቬለ ተጨማሪ ማብራሪያ ለማግኘት የፌዴራል ፖሊስ የሕዝብ ግንኙነት ኃላፊ አቶ ጀላን አብዲ ጋር ደውሎ በስልክ አግኝቷቸውም ነበር። ስለ ዳዊት ሰለሞን እስር በተመለከተ ለጠየቅናቸው መምሸቱን በመግለጽ አሁን ስብሰባ መውጣቴ ነው፣ ገና አጣርቼ ነው የምናገረው ብለዋል። በአጠቃላይ ታሳሪዎቹ 8 ደርሰዋል ስለመባሉና ስለ አቶ ዮሴፍ ያሴን የጤና ሁኔታም ተጠይቀው የፍርድ ቤት ጉዳይ ቀርቦ ከሆነ የፍርድ ቤት ጉዳይ አናነሳም፣ ፖሊስ ጋር ከታሰረ ሰው ከሆነ አጣራለሁ ነው ያሉት። መረጃውን ማግኘት የሚችሉትም ነገ እንደሆነ አክለው ተናግረዋል። በነገው ዕለት ተጨማሪ መረጃ ካገኘን ለማቅረብ እንሞክራለን። የቴዲ አፍሮ ካሳሁን አጭር የህይወትን ታሪክ ይህንን ይመስላል። ቴዲ አፍሮ ካሳሁን ቴዎድሮስ ካሳሁን ሲሆን ትክክለኛ ስሙ ቴዲ አፍሮ ካሳሁን ሲሆን ከዘመናችን ወጣት ኢትዮጵያውያን ዘፋኞችና አቀንቃኞች ሁሉ እጅግ ዝነኛም ነው። ቴዲ ለጃማይካው ሬጌ ኮከብ ቦብ ማርሊ የዘፈነለት የሬጌ ሙዚቃው በዓለም ዙሪያ እንዲታወቅ ያደረገው ሲሆን በተለይ ለኃይለ ገብረስላሴና ለሌላኛው የኦሎምፒክስ ጀግና ቀነኒሳ በቀለ በኦሎምፒክስ ካሸነፉ በኋላ ያወጣቸው ወቅታዊ አልበሞቹ ይበልጥ ታዋቂ አድርገውታል። ቴዲ አፍሮን በጣም ታዋቂ ያደረገው ያስተሰርያል የተባለው አልበሙ ሲሆን ስለ ፍቅር፣ መቻቻል፣ የህዝብ ስሜት እንዲሁም ስለ መንግስታት፣ ስለ ተቃዋሚዎች በፍቅር ለሀገር እድገት መስራት ዘፍኗል። ዘፈኖቹ ብስልና ጠንካራ ናቸው። ቴዎድሮስ ካሳሁን ከድምጻዊነትም በተረፈ የግጥምና ዜማም ደራሲ ሲሆን ከራሱ ስራዎች በተጨማሪ ለተለያዩ ድምጻውያን የግጥምና ዜማ ድርሰቶችን አበርክቷል። ቴዎድሮስ ካሳሁን ሐምሌ 7 1968 ዓመተ ምህረት በአዲስ አበባ ተወለደ። የትምህርት ደረጃውም 12+ ወይም 12+ እንደሆነ የመረጃ ምንጮች ያመለክታሉ። ቴዎድሮስ ካሳሁን ቴዲ አፍሮ የተባለበት ዋነኛ ምክንያቱ ቴዎድሮስ 12ኛ ክፍሉን እንዳጠናቀቀ ሰፊ ጊዜ ስለነበረው ከመቼውም በተለየ ሁኔታ በዚያን ጊዜ ነበር በእግር በፈረስ ስለ ሙዚቃ መጋለብና መሮጥ የጀመረው። በ1991 ዓመተ ምህረት አካባቢ ከያሬድ ሙዚቃ ትምህርት ቤት ተመርቀው የወጡ ባለሙያዎች ላስታስ የተባለ የሙዚቃ ባንድ ያቋቁመው ነበር። በዛን ጊዜ ቴዲ የራሱ የሆነ ባንድ እንዲኖረው ይፈልግ ስለነበር ከሙያ ጓደኞቹ ጋር በመሆን በወቅቱ የነበሩትን ጥሩ የሙዚቃ መሳሪያዎች በመግዛት ላስታስ ከተባለው የሙዚቃ ባንድ ጋር አብሮ ለመስራት ያላቸውን ፍላጎት ለባንዱ አባላት ይገልጻሉ። የባንዱ አባላትም በደስታ ይቀበሏቸዋል። ብዙም ሳይቆዩ የባንዱ ስያሜ ከላስታስ ወደ
ድምፃዊ ይቀይሩታል። ባንዱም በበላይነት በመቆጣጠርና በመምራት ቴዲ ትልቅ ድርሻና ኃላፊነት ነበረው። መሳሪያ ተጫዋቾቹ እንደሚሉት ከሆነ ቴዲ አፍሮ፣ ካሳሁን ሸዋንዳኝ ኃይሉና ግሩም መዝሙር የአብሮ ሳውንድ ባለቤቶች ተብለው የሚጠቀሱት ሲሆን ቴዲ ግን እንደ ባንዱ ባለቤት ብቻ ሳይሆን እንደ ቅርብ ጓደኛችን ነበር የምናየው ይሉታል። ይህ በዚህ ጊዜ ነበር ቴዲ አፍሮ ካሳሁን የሚለውን ስሙ በቴዲ አፍሮ ተተክቶ ዋነኛ መጠሪያ ስሙ ለመሆኑ በቃው። ሁለተኛው የመኪና አደጋ ህይወቱ ነው። በመኪና አደጋ ሰው ገድሎ በማምለጥ ወንጀል ተከሶ የነበረ ሲሆን በፍርድ ቤት ውሳኔ መሰረት 6 ዓመትና 18,000 ብር እንዲከፍል ከተወሰነበት በኋላ በእስር ውስጥ ለ1 ዓመት ያህል ቆይቷል። በዛም በተለያዩ ምክንያቶች ከእስር እንዲፈታ ተወስኖለታል። የፍርዱ ሁኔታ ብዙዎችን ያወዛገበ በመሆኑም ፍርዱ ብዙውን ህዝብ አላሳመነውም። ህዝቡ በተለያዩ አጋጣሚዎች የቴዲን መፈታት አስመልክቶ ጩኸቱን አሰምቷል። የፍርድ ሂደቱም ግልጽ አልነበረም። ከወንጀል ክስነት ይልቅ የፖለቲካ ትርጉም የያዘ ነበር እና ሌሎችም ተቃዋሚዎች በተለያዩ ጊዜያት ከህዝቡ ተሰምተዋል። ሲገጭ አይቻለው ብሎ የመሰከረበትም ይርዳው ጤናው ነው እስከ ማለት ነበር የህዝቡ ተቃውሞ። ከእስር በኋላ ቴዲ አፍሮ ከእስር ከተፈታ በኋላ በተለያዩ ቦታዎች ትርኢቶቹን አቅርቧል። በቀጣይም ሊያቀርባቸው ያሰባቸው ኮንሰርቶች እንዳሉም ለማወቅ ተችሏል። ዓለም አቀፍ ስኬት ኢትዮጵያ የተሰኘው አልበሙ በ2009 ዓመተ ምህረት ለህዝብ በቀረበበት ወቅት በቢልቦርድ የዓለም አቀፍ የሙዚቃ ሰንጠረዥ ላይ የአንደኝነት ደረጃን ተጎናጽፎ ነበር። የአሜሪካ ፕሬዝዳንት ባራክ ኦባማ በየዓመቱ ይፋ በሚያደርጉት የሙዚቃ ዝርዝር ውስጥም የቴዲ አፍሮ አርማሽ የተሰኘውን ዜማ በ2021 በአውሮፓውያን አቆጣጠር ዝርዝር ውስጥ አካተውትም ነበር። ከአልበሞቹ መካከል አቡጊዳ፣ ታረቀኝ፣ ያስተሰርያል እንዲሁም ጥቁር ሰው፣ ኢትዮጵያ የተሰኙ ዋና ዋና የዘፈኖቹ ቅኝቶችም ነበሩ። ኢትዮጵያ አፍሪካዊቷ ቆንጆ ማራኪ አጥንት የሚከስከስ ሚያዝያ 8 ቀን 2018 ዓ.ም ከቀኑ 8 ሰዓት በናፍቆትና በበዛ ጉጉት ይጠበቅ የነበረው ኢትዮሪካ የሙዚቃ አልበም ለቀቀ። አስደናቂና አስደማሚ የህዝብ አቀባበል ያገኘ ሲሆን በዓለም አቀፍ መድረክ በጣም የበዛ አድናቆትን አስገኝቷል። ከ8 ዓመት ያላነሰ ጊዜ ወስዶ እንደሰራውም ልብ ይላል። አልበሙ በውስጡ 18 አመራማሪ የሆኑ ዘፈኖችን የያዘ ሲሆን ከፍተኛ የህዝብ ማዕበል ሀገራዊ ፍቅርንም አሳይቷል። ስለ ቴዲ አፍሮ ወቅታዊ ሁኔታ የደረሱን መረጃዎች እነዚህ ናቸው። በቀጣይ ስለሚኖሩን መረጃዎች ተከታትለን ወቅታዊ የሆኑ ነገሮችን እንደምናደርሳችሁ ተስፋ እናደርጋለን። እስከዛው ቻናሉን ሰብስክራይብ እንዲሁም ላይክ በማድረግ የቤተሰብ አባል በመሆን ያግዙን። መልካም